የሪያን ቸርኪ አነጋጋሪነት ቀጥሏል። ዛሬም ያልተገባ ድርጊት ሲያደርግ ተመልክተነዋል። ሪያን ቸርኪም በካራባኦ ካፕ ፍጻሜ ከአርሰናል ጋር በነበራቸው ጨዋታ ላይ ምንም ተጫዋች በሌለበት ኳስ ሲያንጠባጥብና ተቃራኒ ቡድን ተጫዋቾችን ክብር ሲነሳ ተመልክተነዋል። ዛሬም በተመሳሳይ ሊቨርፑልን ላይ በነበራቸው ጨዋታ ሊቨርፑልን 4-0 እየመሩ በነበረበት ሰዓት ላይ ኳስ ይዞ በማሾፍ በሊቨርፑል ተጫዋቾች ላይ እየሳቀ ብላይንድ ፓስ ሲያደርግ መታየቱ ብዙዎችን ያነጋገረ ነበረ። ከዛ በላይ ግን የባሰው ነገር ተቀያሪ ወንበር ላይ ሆኖ ያደረገው ነው። ከሀገሩ ልጅ ጎይ ኪቲኬ ጋር ማሊያ የተቀያየረ ሲሆን በተቀያየረውን ማሊያ በቡድን አጋሮቹ መሃል ሆኖ ሲለብስ ታይቷል እና ይሄ የተለመደ አይደለም። በእጅ ነው የሚያዘው፣ ምክንያቱም ለቤት የምታስቀምጠው እንጂ ምን ለብሰው አይደለም። ኢኪቲኬ ግን የተቀበለው ማሊያ ለብሶ ቤንቹ ጋር አብሮ ተቀመጠና በኋላ ላይ የደጋፊዎችም ሌሎችም ሲጮሁበት ይቅርታ ጠይቆ ማሊያውን ያወለቀበት ክስተት ብዙዎችን አነጋግሯል። ጋርዲዮላ አልተቻሉም። ከሻምፒዮንስ ሊጉ ስንብት በኋላ ቁጭት የያዛቸው ይመስላል። የካራባኦ ካፕ ዋንጫን አንስተዋል። ዛሬ ደግሞ ኢታር ላይ ሊቨርፑል እንዳይሆን አድርጎ አፈራርሰውታል። 4-0 አሸንፈውታል። ኤርሊንግ ብራውት ሃላንድ ሃትሪክ ሰርቷል። ኤርሊንግ ብራውት ሃላንድ በውድድር ዓመቱ በሁሉም ውድድሮች 43ኛ ጎል ሆኖ ተመዝግቦለታል። በማንቸስተር ሲቲ ደግሞ 33 ጎሎችን በሁሉም ውድድሮች በማስቆጠር እንደገና ወደ ጎል አግቢነት ቴትቾችን አፍ ያዘጋበትን ሃትሪክ ሊቨርፑል ላይ መስራቸዋል። አርነ ስሎት በቡድን ውስጥ የሚቆዩ አይመስሉም። በጣም ደካማ ቡድን የተመለከተው አጀማመሩ ጥሩ ነበረ። በኋላ ላይ ግን 4 ጎል ቁሞ ቡድኑ ከውድድር ወጥቷል። ማንቸስተር ሲቲ ወደ ዌምብሌይ መጓዙን አሁንም አረጋግጧል። በዌምብሌይ በግማሽ ፍጻሜ ማንን ያገኛል? የቼልሲና የፖርት ቬል፣ የአርሰናልና የሳውዛምፕተን እንደዚሁም የዌስትሃምና የሊድስን አሸናፊ ከነዚህ አንዱን በግማሽ ፍጻሜው ዌምብሌይ ላይ የሚገጥም ይሆናል። አሰልጣኝ ፔፕ ጋርዲዮላ አሁንም በሶስትዮሽ ዋንጫ ፉክክር የሚቀጥሉ ይሆናል። ኤፍኤ ካፕ ግማሽ ፍጻሜ መግባታቸውን ተከትሎ ፕሪሚየር ሊግ ላይም በአርሰናል ነጥብ ቢራቁም ነገር ግን አሁንም ተስፋ አላቸው። ምን ይከሰታል በውድድር ዓመቱ ብዙዎች በጉጉት የሚጠብቀው ጉዳይ ነው። የሪያን ቸርኪን ሁኔታ ግን እንዴት አገኛችሁ? እስኪ ሀሳብ ስጡበት። በተለይ የተቃራኒ ቡድንን ዲስሪስፔክት የሚያደርግበት ክብር የሚነሳበት መንገድ ብዙዎችን እያነጋገረ ነው። ዛሬ ደግሞ የባስ ብሎ ማሊያውን ለብሶ ከቡድን አጋሮቹ ጋር መቀመጡ የተቃራኒ ቡድን ወይም የሱ ቡድን ያልሆነ ማሊያም ማለት ነው ብዙዎችን እያነጋገረ ይገኛል። በተለይ የሜዳ ላይ ድርጊቱን እንዴት ታዩታላችሁ? ሀሳብ ስጡበት። ልክ ናችሁ ብላችሁ ታምናላችሁ ወይስ ደግሞ ይሄ ነገር